በር ክፈች እስቲ። በማርያም ረቦይ ነው ፍርፋሪ ነገር ካለ የለም። አይ መድኃኒዓለም ይቀልዳል እንዴ? በራን ኳክቶ እንደዚህ ጀመሩ። በማርያም እያለሽ ኧረ በስመ አብ አባት ና። አቤት። እሺ እሺ አረፍ በል እዛሽ ጋር። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ይሄዎችን ብላ። እሺ እሺ። ውሃ ላምጣልህ? እኔ ይበቃኛል። ለልጆቼ ልውሰድላቸው ፌስታል ነገር ካለ ይዤ ልምጣ። ይሄ ወንድሜ። አመሰግናለሁ። እግዚአብሔር ይስጥልኝ። ችግር የለውም። አይዞህ ወንድሜ። ዛሬ ዓርብ ነው፣ እግዚአብሔር መስጠትን ያስተማረን ቀን። አንድያ ልጁን በመስቀል ላይ ሰጥቶ ከኃጢአታችን ያነጻን። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት ትንቢቱ ይፈጸም ዘንድ መከራን ተቀበለ። ጲላጦስ ይሰቀል ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለ ቀራንዮ ወደሚባል ቦታ ወጣ። አይሁዶችም ቀራንዮ ዳገትን እየገረፉ ወደ ጫፍ አደረሱ። አይኖቹ እያዩ እግሮቹን እጆቹን ቸነከሩ። በዕለተ ዓርብ ቀትር 6 ሰዓት ላይም ተሰቀለ። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች አሁንም እርዳታችንን ይሻል። ከጸሎት መልስ ማረፊያ የላቸውምና አለው እንበላቸው። አባቶችን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391